ያሁኑ ልዩ ነው። ልዩ በልዩ ሁኔታ ስሜ ቀሲስ ወረደ ምረቱ እባላለሁ። አካባቢ እዚህ አካባቢ ነዋሪ ነኝ። ከላይ በኩል የምታዩት ቤቴ የኔ የራሴ ቤት ነው። ያቺ አካባቢ ማለት ነው። እና እዚህ አካባቢ ብዙ ጊዜ ያው ስኖር ወደ 5 ዓመት ላና ተቀምጫለሁ። ግን ይሄ አሁን የለማውና የጸዳው አካባቢ በጣም የቆሻሻ ማጠራቀሚያ ከተለያየ ይመጣ እንትን ብዙ ቆሻሻ ነበር የሚከመርበት እና እኛም ብዙ ጊዜ እንቸገር ነበር። ግን አጋጣሚ ሆኖ ደግሞ እግዚአብሔር በፈቀደው ጊዜ ደግሞ ይሄ አሁን ተስተካክሎ ስናገኘው እንደዚሁ ነው ማየታችን ለልጆቻችንም ለኛም ከቤት ስንወጣም ራሱ ቆንጆ ነገር ማየታችን በጣም ጥሩ ደስታ ይሰማናል። መልካም ነገር ነው። ጥሩ ስራ ነው የተሰራው። ብዙ ውጣ ውረድ ወጥተዋል። እነዚህ በዚህ ወረዳዎችም ከተለያየ ቦታ የመጡ ኃላፊዎችም እየመጡ ይጠይቁናል። ይሄን ነገር ይሄን ቦታ ይሄን አልሙ እያሉ ይጠይቁን ነበር። እኛም አካባቢውም እሺ ብለን ተባብረን ይህን ነገር በመደረጉ እኛም እናመሰግናለን። እናንተም ለመጣችሁ ይህን ላደረጋችሁ እናመሰግናለን። እንግዲህ ከዚህ የበለጠ ደግሞ ለማልማት እኛም ዝግጁ ነን። እናንተም ልትጠይቁን እኛም ልንጠየቅ ፈቃደኞች ነን። በአጠቃላይ ላለው ነገር ለልማት ለአካባቢያችን ልማት ለአካባቢያችን ጽዳት ለጽዱ ነገር ለሚያመች ነገር ሁሉ በማንኛውም መልኩ አቅም በፈቀደው ሁሉ እንተባበራለን ማለት ነውና አመሰግናለሁ። አበዙ መኮንን ወረዳ 5 ብሎክ 23 ነዋሪ ነኝ እና ሰፈራ ብሎክ 23 በእንትን ስለተመረጠ በፊት ጫካ ነበረ፣ የቆሻሻ መጣያ ነበር። አሁን በጥሩ ሁኔታ ተውቦልናል። ሞዴልም ነን ተመርጠናል እና እናመሰግናለን። አባሎቹም አብረው ከኛ ጋር ጎንበስ ቀና ብለው እየሰሩልን ነው። አሁን ልዩ ነው። በፊት ጫካ ነበረ፣ የቆሻሻ መጣያ ነበረ። አሁን ልዩ ነው። ግርኔኑ ተሰርቶልናል፣ ቀለም ቀብተናል፣ መብራት አውጥተናል፣ አስውበናል። ስሜ ወርቅነሽ ዋሴ ይባላል። ጉለሌ ወረዳ 5 ነዋሪ ነኝ። ያለው ነገር በዚህ በልማቱ ዙሪያ በተለይ በልጆች መጫወቻ በሌላ አካባቢም ባየሁት ሳላደንቅ አላልፍም። የሆነ ትናንትና በተለይ ባየሁት እዛ የቆሻሻ መጠራቀሚያ የነበረ ቦታ በትናንትናው ዕለት ነው ያየሁት። የአቡ የቤተክርስቲያን ፊት ለፊት ያለው ለልጆች መጫወቻ ልዩ ሆኖ ተሰርቶ የእውነት ከልቤ አድንቄ አልፌያለሁ። ትናንትና ይሄ ልማቱ ጥሩ ሆኖ እያለ የኛም ሰፈራችን ከሽታ አርቋል። በተለይ እኔ አንዷ የኒሞኒያ ተጠቂ ነበርኩ በየጊዜው በሽታ ምክንያት ማለት ነው። እሱ ጥሩ ነው፣ ጽዳቱ ያለው ጥሩ ነው። ውሃ ቆሻሻ ለመድፋቱ ጥቅሙ ለራሳችን ነው። መንግስት ለጽዳትና ለልማት ብሎ ቢያለማውም የምንጠቀመው እኛው ነን። አዎ መብራትም አውጥተናል፣ ቀለምም ቀብተናል፣ ሁሉም ተስተካክሏል። በተለይ 10 ሰዓት ተኩል እስከ 12 ሰዓት በነበረው ከዚህ በፊት ጠዋት ላይ ሲወጡ ወደ መናኸሪያም ሲሄዱ በሌባ የሚዘረፉ ሰዎች ነበሩ። በዚህ አመት በዚህ በመብራቱ ይሆናል ብዬ ገምታለሁ፣ ወይ በጥበቃ መጠናከር ሊሆን ይችላል። እውነት ለመናገር እሱ ነገር አልተከሰተም። ከኔም ከቤቴ ስልክ ተሰርቆብናል ሲወጡ እና አሁን ያለው ነገር ጥሩ ነው። እውነት ለመናገር ባየሁት በዚህ በተለይ በልጆች መጫወቻ ምክንያቱም እኔ ከዚህ በፊት ባየሁት ከኢትዮጵያ ውጭም ባየሁት ለልጆች በተሰጠው ለወጣቶች በተሰጠው ትኩረት በዚህ ባለው በመጫወቻ ቦታ በጽዳት እውነት ለመናገር የመንግስትን ስትራቴጂ ሳላደንቅ አላልፍም። ምክንያቱም ነዋሪ ነን፣ ከኛ በላይ ኢትዮጵያዊ ነው ሁሉም። ከኛ በላይ ማን አለ? እኛው ነን የምናለማው፣ እኛው ነን የምንኖርበት አይደለ? ሰው ከዚህ ወጥቶ ይኖር የለ? ከዚህ ወጥተን ብዙ ሀገር አይተን ኑረናል። እውነት ለመናገር ያለው ነገር በጣም ጥሩ ነው። እንደው በተለይ እኔ ትንንሽ ልጆች አሉኝ እንደዚህ በግሪን ኤሪያ እውነት በጣም ማደንቀው እሱን ነው። በየቤትም ቲቪ ላይም ተቀምጠው ከሚደቀኑ ሌላ በሽታ ከሚያመጡ እያየነው ነው። አሁን ወረዳ ሁሉም ጥሩዎች ናቸው። እውነት ለመናገር ወረዳዎች ሁሉም ጥሩዎች ናቸው። አሰራራቸው ጥሩ ነው። መተው እንደ ቤተሰብ ነው። ከዚህ በፊት እኔም ኮሚቴው ነበርኩ። አሁን ባለቤቴም ነው ይሄን ለማሰራት ድንጋይ የሚያስደፋ አብሮ ያሉት አካባቢዎች ወንዶችም ሴቶችም ተባብረው ይሄንን ለማሰራት ይሯሯጣሉ። በወረዳ በኩል እንደ እህትና እንደ ወንድም እንጂ እውነት ለመናገር ከሌ የምንለው ምንም ችግር የለብንም። እንግዲህ ሌላ የምለው የለኝም። አመሰግናለሁ። ስሜ አቶ ፈለቀ ሰሙ እባላለሁ። በጉለሌ ክፍለ ከተማ ወረዳ 5
ጽዳትና ውበት ባለሙያ ነኝ። ይሄ የተቀናጀ ሞዴል ብሎክ በዋናነት ብሎክ 22 እና ብሎክ 23 ከመጀመሪያ ቀን ጀምሮ በተቀናጀ መልኩ የተቀናጀ ደግሞ ስል ጽዳት፣ ደንብ፣ በጎ ፈቃድ አጠቃላይ ወደ 8 ሴክተሮች በተቀናጀ መልኩ ወደ ተግባር ገብተናል። ይህንን ሞዴል ብሎክ 23 መመዘኛ መስፈርቶች አሉት። ከ23ቱም በተወሰነ መልኩ ስጠቅሳቸው አንደኛ ኢሲዲ መኖር መቻል አለበት ወይም የህፃናት መጫወቻ። ሌላው ማማ መኖር መቻል አለበት። መብራት መኖር መቻል አለበት። በተጨማሪ ግሪኑ ሊኖር ይገባል። አጠቃላይ 23ቱም መስፈርት ለማሟላት ባለሙያው በየተቋማት ባሉት ተቋማቶች ወደ ብሎክ ከ23 እና 22 ሁለቱ ብሎኮች በተጨማሪ ስራውን በተገቢው ለመስራት ሰብ ብሎኮች 12 ሰብ ብሎኮች እንዲኖሩ አድርገን ነዋሪውን ማታም ቀንም ማልደንም አምሽተንም እስከ 2 ሰዓት እየሰራን የነበረበት ሁኔታ ማህበረሰቡም ደግሞ በቅንነት ተቀብሎ ጽዱ፣ ውብ፣ ማራኪ ብሎክ እንዲሆን ያደረገው አስተዋጽኦ በጣም ከፍተኛ ነው። ብሎኬት ያልነበራቸው ቆርቆሮ የነበሩ ግን ደግሞ አሁን ወደ በመልካም አስተዳደርም በግንባታ ፍቃድም ክፍለ ከተማም ጭምር ደከመኝ ሰለቸኝ ሳይል ለዚህ ሞዴል ብሎክ ያደረገው አስተዋጽኦ ከፍተኛ ነው። በተለይ ደግሞ ባለሙያዎችንም ጭምር ማታም ቀንም ከአመራሩ ጋር በመቀናጀት የተሰራ ስራ ነው። ይህንን ደግሞ ስራ በዋናነት ማህበረሰቡ ተቀብሎ የልማቱ ማልማት አለብኝ ብሎ በራሱ ተነሳሽነት እኛም ባለሙያዎች በየቀኑ ድጋፍና ክትትል እያደረግን ምን ጎደለ የውበቱንም የጽዳቱንም የግንባታ ፍቃዱንም የደንብ ማስከበሩንም ህገወጦችንም ደግሞ በዚህ መሀል እንዳይኖሩ ያደረጉናቸው ልዩ ስራ እንዳውም ይህንን ተግባር በብሎክ 23 እና 22 መቆም የለበትም። ሌሎች ብሎኮችም ይህንን መጥተው በመጎብኘት ሊያሰፉት የሚገባ ተግባር ስለሆነ ነዋሪውም ደግሞ በወቅቱ እንትን ብሎ ነው እንጂ አሁን እያመሰገነን ያለንበት ሁኔታዎች አሉ። ቅድም ያው ዞረናችሁም ስታዩት እንደነበረው ማህበረሰቡም ሲያነሱ ነበር። አሁን ሌባ የለም፣ በቃ እንደፈለግን ወጥተን እንገባለን እና በጣም አሪፍ ነው። ወረዳውም ባለሙያውም ተቀናይቶ አመራሩንም ተቀናይቶ የሰራውን ተግባር በጣም ይሄ መቀጠል ያለበት ነው፣ በጣም እናመሰግናለን እያለ ያለበት ሁኔታዎች አሉ። ይህንን ደግሞ አጠናክረን መቀጠል መቻል አለበት። በምዘናውም ደግሞ ተመዝኗል። በጣም አፕሪሼት አድርገው የሄዱበት ሁኔታዎች አሉ። አሁን የቀሩ አንዳንድ ነገሮች ይኖራሉ። እሱንም ጭምር አሁንም ተግባሩ ላይ ነን ያለነው። ጨረስን አላልንም። ገና የሚቀጥሉ ሁኔታዎች አሉ። አበባ ያልተተከሉ ቦታዎች አበባ እንዲተከሉ፣ አፈር ያልተሞሉ የውበት 20/50 ራዲየስን ደግሞ ካሉ እሱን እንዲሞሉ፣ ኢሲዲውም ደግሞ የጎዳደላቸው ነገሮች ካሉ እነሱንም ኮሚቴዎች አዋቅረ ነው እየሰራን ያለ ነው። 3 ኮሚቴዎች አሉ። 3 ቦታ የኢሲዲ የሁለት ኢሲዲ የተለያየ 2 ኮሚቴ አለ። የዚህ የግሪኑ ደግሞ ሌላ ኮሚቴ አለ እና እነዛን ኮሚቴዎች ማታም ቀንም እየሰሩ ባለሀብቱ እየጠየቁ ባለሀብቱም ደግሞ እጁን የያዘውን በሙሉ ለልማቱ አስተዋጽኦ እያደረገበት ሁኔታዎች አሉ። ይህንን ግን ተግባር መቀጠል መቻል አለበት። ሌሎቹም ብሎኮች ከዚህ መቀመርና ማስፋት መቻል እንዳለበት አምናለሁ እንደ ባለሙያ። እኛንም ደግሞ ሙሉ አቅማችን የተጠቀምንበት በተቀናጀ መልኩ ደግሞ ስራዎች ሲሰሩ እንዴት ያማረና ምቹና ማራኪ እንደሚሆን እና በቅንጅት መስራታችን ውጤት አምጥቶልናል። ይህንን ደግሞ ማስቀጠልና ማስፋት መቻል አለብን የሚል አጭር ሀሳብ አለኝ። ምናልባት በቀጣይም እኔም ሁላችንም ብንሆን ይህን ተግባር አጠናክረን መቀጠል መቻል አለብን የሚል ሀሳብ አለኝ። አመሰግናለሁ። ቴንኪ
ማመስገን እንፈልገው ብዙ ጊዜ እዚህ ጋር አሁን ከዚህ ከወረዳው የሚመጣ አንድ መሐመድ የሚባል ወጣት አለ። መሐመድ የሚባል ብቻ ሌሎችን ስማቸውን አላቅም፣ ሌሎቹንም ብዙዎችንም አላቅም። ሴቶችም አሉ፣ ሴቶች እህቶቻችንም አሉ። እነዚያም ሁሉ ላደረጉት ሁሉ እኛን ለጠየቁት ይሄን ለማድረግ ለእንትን ላሉት ሁሉ በጣም ነው እናመሰግነው። አካባቢውም ደግሞ አሁን እነሱና ነጋሽ ተስፋዬ እዚህ አካባቢ እነ መቶ አለቃ እንዳለ ይህንን ለማስተባበር ለመስራት አካባቢውን ለማስተባበር ብዙ ነገር ብዙ አስተዋጽኦ አድርገዋል። እንደገና ከኛም በላይ ካወጣነው ወጪ በላይ ደግሞ እንደገና ይሄ ወንድማችን ይሄ ሚስጥር የተጀመረ ፎቅ የሰራው በጥሩ ሁኔታ ነው። ይህንን ያስተባብሮ ይህንን ነገር እንዲያድርጎ እኛ እንደዚህ አድርጉን የደሞ እንዲላርግ ብሎ በማለቱ እኛን ለማነቃቃት ያደረገው አስተዋጽኦ ልናመሰግነው እንፈልጋለን። ስለዚህ ወረዳውንም እናመሰግናለን። ከክፍለ ከተማ እየመጡ ይጠይቃሉ። በጣም ቆንጆ ነገር ነው እየተደረገ ያለው። እናመሰግናቸዋለን። ሁሉንም እናንተንም መጣችሁ ስለጠይቃችሁን እናመሰግናቸዋለን። ሁሉም የቀበሌ መስተዳደሮች እግዚአብሔር ይባርካቸው። በቃ ከቆሻሻ ራሱ ቆሻሻ ይሄ ቱቦ በጣም ነበር የሚፈሰው። አሁን ክብር ምስጋና ይግባ በጥሩ ሁኔታ ነው ያለው። ግርኔኑም ልዩ ነው። አበባ ተክለናል፣ አትክልት ልዩ ልዩ። ወረዳችንም ማመስገን እፈልጋለሁ።